ጤና ይስጥልኝ ተመልካቾች። የዚህ በወርቅ የተሰራ የፀጉር ጌጥ ባለቤት ማን ነበረች? አሁን በዛሬው ዕለት ያለው ስነ ስርዓት የእቴጌ ጥሩ ወርቅ የፀጉር ጌጥን በሚመለከት ነው እና ሮም ከተማ ውስጥ የቤት ስሟ እንኳን ጥሩነሽ ነበረ። ባለቤቷ ናቸው ወደ ጥሩ ወርቅ የቀየሩት። እቴጌዋ ልዕልት የመሆን እድሉም ነበራት። ያም እንግዲህ የማን ልጅ እንደነበረች ካወቀን ነው። ጥሩ ወርቅ የደጃቹቤ ኃይለ ማርያም ልጅ ነበረች። ደጃቹቤ በዘመነ መሳፍንት ኢትዮጵያ ኃይለኛ ከሚባሉት መሳፍንቶች አንዱ ነበሩ። ግዛታቸውም ከቀይ ባህር ድንበር ከምጽዋ ጀምሮ እስከ ጎንደር የተወሰኑ ኪሎ ሜትሮች ርቀት ድረስ የሚያጠቃልለው አካባቢ ነበር። በዚያን ጊዜ ሰሜን ተብሎ የሚጠራው አሁኑ ኤርትራ፣ ትግራይንና ሰሜን ጎንደርን አጠቃሎ ነው። ደጃቹቤ የታዋቂው የራስ ገብሬ የልጅ ልጅ ናቸው። በጣም ብዙ ንብረት መሳሪያን ጨምሮ ያከማቹ ሲሆን ንግስና ስላሰቡ ገንዘባቸውን ከስክሰው ከአሌክሳንድሪያ ግብፅ ጳጳስ አስመጥተው ነበር። ጳጳሱም ከግብፅ የተላኩት የ25 ዓመት ጎልማሳው አንድሪያስ በኋላም አቡነ ሰላማ ነበሩ። በዛን ጊዜ አንድ መስፍን ምንም ያክል ጉልበትና ሀብት ቢኖረውም በጳጳስ ካልተቀባ መንገስ አይችልም ነበር። ደጃቹቤ ኃይለኛ ቢሆኑም ከተፎካካሪያቸው ከራስ አሊ ጋር ተደጋጋሚ ጦርነትም በኋላም ወዳጅነትም ነበራቸው። መሪዎቹ ወይም አለቆቹ ሰላም ሲፈልጉ በጋብቻም ይዛመዱ ነበር። በዚህም ራስ አሊና ደጃቹቤ የፖለቲካ በሚባል ሁኔታ የጋብቻ ግንኙነት ነበራቸው። ደጃቹቤ ምኞታቸው ያከተመው በሌላ ሳይሆን የተበተነችውን ሀገር ለማዋሃድ በተነሱት በደጃች ካሳ ኃይሉ ነበር። ካሳ ኃይሉ ወታደሮቻቸውን ሰሜን እነግርሃለሁ ብለው ተናግረው ነበር። የንግስና ስማቸውን ለማለት ነው። ከደጃቹቤ ጋር ያደረጉት ውጊያ በጣም ከፍተኛ እንደነበር ታሪክ ይዘግባል። በጦርነት የደከሙት የካሳ ኃይሉ ወታደሮችም ተራራውን ይዘው በሚያጠቋቸው በደጃቹቤ ሰዎች ምክንያት ተስፋ ቆርጠው እንደነበር ይነገራል። ሆኖም ወታደሮቻቸውን በማነቃቃት ወይም በመቀስቀስ ርቱ አንደበት ባላቸው በካሳ ኃይሉ ንግግር እንደገና በወኔ ተነሳስተው ድሉ የካሳ ኃይሉ ሆኗል። እንግሊዛዊው ባለሟላቸው ጆን ቤል፣ ኢትዮጵያኖቹ ደግሞ ሊቀ መኳስ ዮሐንስ የሚሉት በዚህ ጦርነት መሳተፉን በጽሑፍ አስቀምጧል። በሩቅ መነጽር የደጃቹቤን ካምፕ አይቶ ለካሳ ኃይሉ የነገረው ጆን ቤል ነበር። ደጃቹቤ ለመንገስ ሲያስቡ ጳጳስ ማስመጣት ብቻ ሳይሆን ዛንደር በሚባል መሐንዲስ ደረስኬ ላይ ግሩም የሆነ ቤተክርስቲያንም አሰርተው ነበር። ካሳ ኃይሉ ከአባ ሰላማ ጋር ባደረጉት ምስጢራዊ ስምምነት ደጃቹቤ ባሰሩት ቤተክርስቲያን በጳጳሱ ተቀብተው አፄ ቴዎድሮስ ዳግማዊ ተብለው ነገሱ። ለወታደሮቻቸው የገቡትን ቃል ፈጸሙ። በዚያን ጊዜ ከሚስትነት በላይ የትግል አጋራቸው የነበረችው እቴጌ ተዋበች የእቴጌነት ማዕረጉን አገኘች። በነገራችን ላይ ታጠቅ የሚለው ስምም የመጣው ከእቴጌ ተዋበች ነበር። አፄ ቴዎድሮስ የደጃቹቤን ቤተክርስቲያን ሲጎበኙ በስራው በጣም ተደንቀው እንደነበር ይነገራል። ሆኖም አገሪቱን ለማዋሃድ በየቦታው ሲዘምቱ የነበሩት አፄ ቴዎድሮስ በዘመቻ ላይ ያሉ ውድ ባለቤታቸው ተዋበችን በሞት አጡ።
እቴጌ ተዋበችን ማጣት ለቴዎድሮስ ባህሪ መቀየር አንዱ ምክንያትም ነበር። መጽሐፍ ቅዱስን ዳር እስከ ዳር ያውቁታል ተብለው የተመሰከረላቸው አፄ ቴዎድሮስ ከእቴጌ ተዋበች ጋር በመሆን አንድ ላይ መጽሐፉን ያነቡ ነበር። የሚገርመው ደግሞ እንግሊዛዊው ጆን ቤል የሼክስፒር ስራዎችን ያነብላቸው እንደነበርና ቴዎድሮስም የሼክስፒርን ስራዎች የቤል መጽሐፍ ቅዱስ ይሉ እንደነበር ተገልጧል። የንጉሱን መከፋትና ብቸኝነት የተረዳው እንግሊዛዊው ጆን ቤል ንጉሱ ሌላ ሴት እንዲያገቡ በመወትወቱ በመጨረሻም የተመረጠችው ሴት የደጃችውቤ ልጅ ጥሩነሽ ሆነች። ነገር ግን ንጉሱ ተዋበችን በቁርባን ስላገቡ ንጉስ ሌላ ሴት ማግባት አይችሉም በሚል ከካህናቱ በኩል ተቃውሞ ቀረበ። አፄ ቴዎድሮስና ጆን ቤል በአንድ ወገን፣ ካህናቱ በሌላ ወገን በዚህ ጉዳይ ላይ ሙግት ገጠመው። ስተርን መጽሐፍ ቅዱሱን ዳር እስከ ዳር ያውቁታል ብሎ የመሰከረላቸው አፄ ቴዎድሮስ አታገባም የሚለው ሕግ መጽሐፍ ቅዱስ ውስጥ የት አለ ብለው ካህናቱን በጠየቁ ጊዜ መልስም የሚሰጥ ስለጠፋ ቴዎድሮስና ጆን ቤል ሙግቱን አሸንፈው አፄ ቴዎድሮስ ጥሩ ወርቅን አገቡ። እቴጌ ጥሩ ወርቅ በባህሪዋ መልካም የነበረች በንጉሱ ወታደሮችም ሆነ በሌሎች የምትመሰገን ወጣት ሴት ነበረች። ሆኖም ከባላው ጋር የማይጣጣሙበት ነገር ተፈጠረ። አንዳንድ ጸሐፊዎች ባሏን ትንቅ ነበር ይላሉ። የመቃቃሩ ምክንያት ደግሞ እሷ ቴዎድሮስን እንደ አንድ ተራ ወታደር ሳይሆን እንደ ንጉስ መኖር አለብህ ስለምትል ነበር። አፄ ቴዎድሮስ ደግሞ ከጠዋቱ ቤተመንግስቴ ድንኳኔ ነው በማለት የጎንደር ቤተመንግስት ኑሮን ጠልተው የተበተነችውን ሀገር ለማዋሃድ በባዶ እግራቸው እየተንከራተቱ በየድንኳኑ ነበር የሚያድሩት። እቴጌ ጥሩ ወርቅ ለቴዎድሮስ አንድ ወንድ ልጅ ወለደች። ንጉሱም አለማየሁ ብለው ሰየሙት። ከስሙ የንጉሱን ስሜት መረዳትም ይቻላል። እንግዲህ ህጋዊ የንጉሱ ወራሽ አዲሱ ልጅ ልዑል አለማየሁ ነበር። ከራስ ገብሬ ቤት በደጃችውቤ ኃይለ ማርያም በኩል መወለዱም የነጋሲነቱን ችሎታ ያጎለበተው ነበር። ሆኖም ያሰቡት ሳይሳካ የንጉሠ ነገሥቱን ለሀገራቸውና ለህዝቡ የነበራቸውን ምኞት ያልተረዳው ህብረተሰብ በየቦታው እየሸፈተ የንጉሱን ስሜት መሪር አደረገው። በየጊዜው በየቦታው የሚዘምቱት ንጉስም ለጥበቃና ለደህንነት ሲባል እቴጌ ጥሩ ወርቅን ወደ መቅደላ ይልካሉ። ወደ እቴጌ ጥሩ ወርቅ ታሪክ በስፋት ከመሄዳችን በፊት ስለተመለሰው የእቴጌዋ የፀጉር ጌጥ ሂደት ከዶክተር አሉላ ፓንክረስት በኩል እንስማ። በቦታው በመገኘት ዶክተር አሉላ ላደረኩለት ጥያቄ በምስል እንዲቀረጽ በመፍቀዱ አስቀድሜ ታላቅ ምስጋና አቀርባለሁ። ጤና ይስጥልኝ ዶክተር አሉላ ፓንክረስት፣ እንኳን እንደገና ተገናኘን። በዚህ አጋጣሚ እንግዲህ አጭርም ቢሆን ስለዚህ ዛሬ ስለተገኘው ቅርስ የምትነግረን ካለ? መልካም። እንግዲህ አሁን በዛሬው ዕለት ያለው ስነ ስርዓት የእቴጌ ጥሩ ወርቅ የፀጉር ጌጥን በሚመለከት ነው እና ሮም ከተማ ውስጥ ለጨረታ ቀርቦ ይሄ በግልጽ የተዘረፈ ቅርስ መሆኑ ስለታወቀ የኢትዮጵያ ቅርስ ባለስልጣን ደብዳቤ ጽፎ ጨረታውን ለማስቆም ጠይቀው ጨረታው ቀርቶ ከዛ በኋላ ሉል ኤርሚያስ እና የእሳቸው ድርጅት ይህንን ቅርስ እንደምንም ወደ ኢትዮጵያ መመለስ አለበት የሚል አቋም ስለነበራቸው ይህንን ቅርስ አመቻችተው
ወደ ግለሰብ እጅ ከሚገባ ለሀገር ስለሚበጅ እና ወደ ሀገር መመለስ ስላለበት ብለው ስላመኑ ይህንን ቅርስ አድነው ከግል እጅ አድነው በአሁኑ ወቅት በዛሬው ባለው ስነስርዓት ለኢትዮጵያ ሊያስረክቡት ነው ያለው ዝግጅት። ይህን ይመስላል። እቴጌ ጥሩ ወርቅ ተወዳጅነቷን ያገኘችው በመቅደላ ነበር። ከባለቤቷ ጋር የነበረው የሻከረ ግንኙነት ግልጽ ቢሆንም እቴጌ ጥሩ ወርቅ ለባሏ የነበራት ታማኝነት ግን ምንም ዝንፍ አላለም። የንጉሥ ወታደር የሆኑት ባልየው አባቷን ድል ያደረጉ ወንድሞቿን በመቅደላ ያስቀመጡ መሆናቸውንም መዘንጋት የለብንም። ከሚነገሩ ታሪኮች በአንዱ አፄ ቴዎድሮስ እቴጌዋ ወዳለችበት ክፍል ሲገቡ እቴጌዋ ከመቀመጫዋ ሳትነሳ የምታነበውን መጽሐፍ ይዛ ቁጭ በማለቷ የተበሳጩት ቴዎድሮስ አንቺ ሴትዮ እኔ አሽከርሽ መሰልኩሽ? ለምንድን ነው የማትነሽው? ብለው በቁጣ ሲጮሁ ተቀምጣ የነበረችው እቴጌ በተረጋጋ ሁኔታ ከመቀመጫዋ ተነስታ የለበሰችውን ልብስ ካስተካከለች በኋላ ካንተ በላይ የሆነውን ኃያል እያናገርኩ ስለነበረ ነው ብላ ስትመልስ ባላቸው ፈሪሃ እግዚአብሔር የሚታወቁት አፄ ቴዎድሮስ ምንም ሳይናገሩ ከክፍሉ ወጡ። እቴጌዋ ዳዊት እየደገመች እንደነበርና ካንተ በላይ ኃያል ያለችው ፈጣሪን ነበር። ወደ በኋላም የአፄ ቴዎድሮስ ኃይል እየተዳከመ ሲሄድ ጠላቶቻቸው እየበዙና እየጠነከሩ መምጣታቸውን ያዩ በመቅደላ የነበሩ ሽማግሌዎችና የጦር መሪዎች መቅደላን ለማስረከብ መዶለታቸውን እቴጌዋ ሰማች። በዚህ ጊዜም ታማኝ የቴዎድሮስ ወታደሮችን ምግብ አበልታ ጠጅ ማጠጥታ ልዑል ዓለማየሁን በምስሉ እንደሚታየው ፀጉሩን ላጭታ ልብሱን አልብሳ እየዶለቱ ያሉ ሰዎች ወደ ተሰበሰቡበት ቦታ ይዛው ሄደች። ልዑሉንም እንግዲህ ግባና አባትህ የሚቀመጡበት ቦታ ተቀመጠና የማን ልጅ መሆንክን አሳያቸው ብላ መከረች። ልዑል ዓለማየሁ በዚያን ጊዜ ዕድሜው 7 ወይም 8 ዓመት ነበር። እሷ ግን በሴትነቷ ምክንያት ስለማይፈቀድላት ከውጭ ሆና ትጠብቅ ጀመር። ልጅ እግሩ ልዑል ዓለማየሁም እናቱ እንደመከረችው ለመክዳት የሚዶልቱት ሰዎች ባሉበት አዳራሽ ሸተት ብሎ ገብቶ የአባቱ መቀመጫ ላይ ቁጭ ሲል ተሰብሳቢዎቹ በመደናገጥ ይመለከቱት ጀመር። ሁኔታውን የለወጠው ደግሞ ጎበዙ የሚባለው የአፄ ቴዎድሮስ አንበሳ ወደ ክፍሉ ገብቶ ልዑል ዓለማየሁ አጠገብ ጋደም ይላል። ልዑል ዓለማየሁም አባቱ አፄ ቴዎድሮስ እንደሚያደርጉት አንበሳው ላይ እጁን ጣል አደረገ። ግራ ተጋብተው የነበሩት ሰዎች በሁኔታው ተደናግጠው አንድ ባንድ ከአዳራሹ ወጡ። በነጋታውም ስብሰባው ላይ የነበሩትም ያልነበሩትም ወደ እቴጌዋ በመሄድ ለቴዎድሮስ ያላቸውን ታማኝነት በመግለጽ ይምሉና ይገዘቱ ነበር። በዚህ ሁኔታ እንግዲህ እቴጌ ጥሩ ወርቅ መቅደላ ላይ ሊደረግ የነበረውን ክዳት አስቆማለች ወይም አክሽፋለች። እቴጌዋ ወደ ኋላ ጤንነቷ ታውቆ በሳል ህመም ስትሰቃይ ነበር። እንግሊዞቹ በአገሬው ሰው እየታገዙ መቅደላ ድረስ መጡ። አፄ ቴዎድሮስ ቀሪውን ትውልድ ከሀፍረትና ከመሸማቀቅ ነፃ ባደረገ ሁኔታ ራሳቸውን ገደሉ። መቅደላ በእንግሊዞች እጅ ስትወድቅ ለዘረፋ የሚዘዋወሩት እንግሊዞች እቴጌዋን በደንገጥሮቿ ተከባ ያገኟታል።
ከዚህ በፊት ስለ መልካም ባህሪዋና ደግነቷ እንግሊዞቹ ሰምተው ስለነበር በሐዘኔታና በክብር ነበር የያዟት። አንድ የመቅለላ ወታደር ኢትዮጵያዊ እቴጌዋ እንደ ቅዱሱ መጽሐፍ የንጉሱ መካሪያቸው ነበረች በማለት ለእንግሊዞቹ ተናግሯል። ምንም እንኳን ተከብረህ እንደ ንጉስ ኑር በማለት የንጉሱ ጆሮ የማይሰማውን ውትወታ ብታደርግም ንጉሱን ትመክርና ታጽናናም ነበር። አፄ ቴዎድሮስ ሲሞቱ ስለ ቀብራቸው ስትጠየቅ የሰጠችው መልስ አዛዡ ያሻውን ማድረግ ይችላል፣ ነገር ግን ጸሎቱ አፄ ቴዎድሮስ በሚወዷቸው የቄስ መነኩሴ እንዲሆን ብላ ነበር። አዛዡ ያለችው የእንግሊዞቹ ጦር መሪውን ጄኔራል ናፒየርን ነበር። ጄኔራሉ ቀብሩ በመድኃኔዓለም ቤተክርስቲያን እንዲሆን ጸሎቱም እቴጌዋ እንደጠየቀችው በመነኩሴው እንዲሆን ፈቅዶ ንጉሱ ተቀበሩ። በቦታው የአይን ምስክር የነበረው ሁኔታው በጣም አሳዛኝ እንደነበረ ይገልጻል። ወደ በኋላ ግን ያ ቤተክርስቲያን በእሳት ነዷል። ወደ ዘረፋ ስንመለስ መቅደላ እንደወደቀ ወታደሮች በየተገኘው ቦታ እየተዘዋወሩ ብዙ ንብረቶችን ዘረፉ። የኋላ ኋላ ግን የእንግሊዝ ሰራዊት ጥብቅ ትዕዛዝ በማውጣቱ የተዘረፈው ንብረት እንዲሰበሰብ ተደረገ። የዘረፉትን ንብረት ለጦሩ ያልመለሱ እንዳሉም ይታወቃል። ይህ የተዘረፈ ንብረት በ15 ዝሆኖች ጭነትና በ200 በቅሎዎች ተጭኖ 2 ቀን በፈጀ ጨረታ የእንግሊዝ ጦር 5000 ፓውንድ የሚጠጋ ገንዘብ አግኝቶበታል። እንግዲህ በዚህ ጨረታ ምክንያት ንብረቶች በየግለሰቦች ስለተወሰዱ በዚህ በእቴጌ የወርቅ ጌጥ እንዳየነው በየግለሰቦች ቤት ብዛት ያላቸው ንብረቶች እንደሚኖሩ ነው። ይህ ጸጉር ጌጥም የ33ኛው የእንግሊዝ ሬጅሜንት አባል በነበረው በሲንክለር በኩል ነው ከመቅደላ የወጣው። መቅደላ በእንግሊዞቹ ከወደቀ በኋላ ስለ እቴጌዋና ስለ ልዑሉ ዕጣ ወንድሞቿም ተጠይቀው ነበር። እነሱም አይ እነግሳለሁ የሚል ሰው ይገላቸዋልና እኛ አንወስዳቸውም በማለት መለሱ። በተራዋ እቴጌዋ ስለ ልዑል ዓለማየሁ ዕጣ ስትጠየቅ የመለሰችው መልስ ደግሞ ልጁ አባቱ እንደተመኙለት ወደ ውጭ ሀገር እንዲሄድ ነበር። አፄ ቴዎድሮስ በእርግጥ ልዑል ዓለማየሁን ብቻ ሳይሆን ከመጀመሪያ ባለቤታቸው የተወለዱትን ደጃዝማች መሸሻንም ውጭ ሄደው እንዲማሩ ምኞታቸው ነበር። በዚህም ተወስኖ ናፒየር እቴጌዋንና ልዑሉን ከመቅደላ ይዞ ወጣ። መቅደላ በእሳት ሲጋይ መንገድ ላይ የነበረችው እቴጌዋ ዞር ብላ ለመጨረሻ ጊዜ ተመለከተች። ከሷ ጋር አብራ የነበረችው የአፄ ቴዎድሮስ ቁባት የተመኙ እቴጌም ይሏታል እንደ እቴጌዋ ሁሉ ቆም ብላ የሚቃጠለውን መቅደላ አየች። በደግነቷ የምትታወቀው ሌላ ጊዜ ክፉ ነገር የማይወጣት እቴጌ የተመኙ ግን ጌታችን አሁን ገና ሞተ፣ የኢትዮጵያን ሰው ግን እሳት ይፍጀው ብላ ተራገመች። እንግሊዞቹ እንውሰድሽ ቢሏትም እምቢ በማለት ወደ ትውልድ ቦታዋ ወደ የጁ ተመለሰች። መልከኛ የየጁ ኦሮሞ ነበረች። እቴጌ ጥሩ ወርቅ ብዙም ሩቅ መንገድ ሳትሄድ በነበራት የሳል ህመም ምክንያት በአውሮፓውያን አቆጣጠር በሜ 16 በ26 ዓመቷ ህይወቷ አለፈ። አያቷ በተቀበሩበት በጨለቆት ተቀበረች። በቦታው የነበረው ስታንሊ ቀብሩ በክብር እንደተካሄደ ይገልጻል።
እቴጌነት ብቻ ሳይሆን የነበራት መልካም ባህሪ ከእንግሊዞቹ በኩል ታላቅ ከበሬታ እንዲሰጣት አድርጓታል። በዚህ በመጨረሻዋ ሰዓት የነበረ ሌላ የውጭ ሰው ደግሞ እቴጌ ጥሩ ወርቅ ለመከራ የተፈጠርኩ ሰው ነኝ ማለቷን ዘግቧል። ይህ መረጃ ደግሞ ከኢትዮጵያ ንጉሳዊ ባላደራ ድርጅት የፀጉር ጌጡን መመለስ በተመለከተ ካዘጋጀው ጽሑፍ የተገኘ ነው። ወጣቱ ልዑል ዓለማየሁ እንግዲህ በጥቂት ቀናት ውስጥ ወላጅ አልባ ሆነ። ይህን የተረዱት የእቴጌ ጥሩነሽ እናት ወይዘሮ ላቂያዬ ልጁን ለንግስት ቪክቶሪያ በአደራ ስለ እግዚአብሔር ብለው ያሳድጉት በማለት የጻፉት ደብዳቤም የኢትዮጵያ ንጉሳዊ ባላደራ ድርጅት ባዘጋጀው ጽሑፍ ይገኛል። ለዚህም ይሆን ወይም ልቦናዋ ንግስት ቪክቶሪያ ለልዑል ዓለማየሁ የተለየ ፍቅር እንደነበራት ታሪክ ይዘግባል። የወይዘሮ ላቂያዬ ሙሉ ደብዳቤ እንደሚከተለው ነው። በስመ አብ ወወልድ ወመንፈስ ቅዱስ ከወይዘሮ ላቂያዬ የእቴጌ ጥሩ ወርቅ እናት የደጃዝማች ዓለማየሁ እሚታ የተላከ ይድረስ ለንግስት እንግሊዝ። አንባቢው እጅ ይንሳልኝ ይላሉ። መድኃኔ ዓለም ጤና ይስጥልኝ፣ መንግስቶን ያስፋ፣ ጠላቶቹን ያጥፋ። 3 ደጃዝማቾች 4ኛ እቴጌ ሞተውብኝ የቀረኝ ደጃዝማች ዓለማየሁ ነው። አደራውን ይጠብቁልኝ። እግዚአብሔር አባቱንና እናቱን ቢነሳው እርሶን ሰጥቶታል። እኔም ካላየሁት ከሞቱት ቁጥር ነኝ። እርሶን እናቴ ይላል እንጂ እኔን እናቴ አይለኝም፣ አላሳደግኩትምና እርሶ ያሳደጉት ስለ እግዚአብሔር ብለ የሚል ነበር። በሌላ በኩል እኚህ ወይዘሮ ላቂያዬ ልዑል ዓለማየሁ እንግሊዝ ሀገር ከገባ በኋላ በጻፉት ደብዳቤ ዓለማየሁን በሀበሻ ሰው ሁሉ አንተን ይጠብቃል፣ ይመኛል፣ ብልህ ሁን፣ ለሀበሻ ሰው ሁሉ ዓይን አውጣለት፣ እውር ሆኗል፣ ጥበብ አውጣለት፣ እንዲህ እውር እንደሆነ አይቀር የሚሉ መልእክቶች ያሉበት ደብዳቤ ጽፈዋል። ይህ መረጃ ደግሞ የተገኘው መቅደላ የቴዎድሮስ ዕጣ ከተባለው መጽሐፍ ነው። በዚህ የፀጉር ጌጥ መመለስ ፕሮግራም ላይ በዶክተር አሉላ ከቀረበው መረጃ ጋር የጥያቄና መልስ ፕሮግራም ተካሂዷል። I would also like to extend a sincere appreciation to Professor Tilley, Dr. Monica Blanchard, and the entire team at the Catholic University of America for their partnership and gracious hospitality. At this time, I would like to welcome Professor Tilley to say a few words on the behalf of the Catholic University. Your Excellency, Benalf Anwalam, distinguished guests, ladies and gentlemen, it is my great pleasure to welcome you this morning on behalf of the Catholic University of America. My name is Nathan Tilley, and I am the director of the Institute of Christian Oriental Research here at the university, and also assistant professor of ancient and medieval languages and cultures here. The mission of ICOR, the Institute, is to promote the study of the languages, literatures, and history of Eastern Christian traditions. And one of the great joys in my role as director is to bring together the work of scholars and the communities for whom this heritage is deeply meaningful. So for this reason, we are delighted to host this event today and to offer a viewing of some of the Ethiopic manuscripts in our collection. We are passionate about making these texts accessible, and we hope that you will come back to visit us. So thank you, and please know that you are welcome. By the grace of the Almighty, I have had the privilege of leading the Royal Ethiopian Trust's focused efforts alongside His Imperial Highness to repatriate Ethiopian cultural heritage taken during the 1868 British expedition to Magdala. We are deeply grateful to His Imperial Highness Prince Ermias, President of the Crown Council, for entrusting me
addressing you today. This work is not just symbolic, it is tangible, deliberate, and ongoing. Through sustained research, international dialogue, and careful stewardship, the Royal Ethiopian Trust has successfully facilitated the return of the Shield of Magdala, which is now permanently housed in the museum, the National Museum of Ethiopia in Addis Ababa. Today we gather to mark another meaningful step forward, the return of the gold hairpin of Empress Tiruwork, which will soon join the shield in the National Museum. This morning, we have the rare privilege of unveiling an object that is profoundly intimate in nature. Unlike regalia of state or instruments of war, this hairpin speaks quietly but profoundly of womanhood, dignity, resilience, and memory. It reminds us that history is not written only in proclamations and battles, but also whispered through personal belongings of those who have endured, loved, and lived within its shadow. At this time, I'd like to invite His Imperial Highness. It would be our great honor for you to join us in unveiling the hairpin of Empress Tiruwork. Your Imperial Highness. Dear friends, scholars, and distinguished friends of Ethiopia, I'd like to thank Ambassador Anwalan for gracing us today, this morning. And I want to thank Catholic University, Professor Tatu, for having us in this beautiful room and for us to be able to share and enjoy this morning. So it gives me great pleasure to unveil the hairpin. Thank you so much. ልዑላን ኢትዮጵያ ማህበረሰብ በዚህ ዕለት እንድሳተፍ እንድካፈል ስለጋበዛችሁኝ ከልብ እንዳመሰግን ይፈቀድልኝና በመቀጠልም ንግግሬን በእንግሊዝኛ እንዳቀርብ እንዲፈቀድልኝ በትህትና ጠይቃለሁ። Factor is the educational part. Simply, I myself learned a great deal, and I think by sharing and exposing, that so much of our artifacts are spread all across the world, and no attention is being given to them. That's really been the key. ፕሮግራሙን በቤተ መጻሕፍታቸው አዳራሽ እንዲካሄድ የተባበሩት የአሜሪካ ካቶሊክ ዩኒቨርሲቲ ኃላፊዎችም በቤተ መዘክራቸው የሚገኙ የተለያዩ ጥንታዊ የኢትዮጵያ ቅርሶችን እንድንጎበኝ አድርገዋል። አስጎብኚዋ ባለሙያ ቅርሶቹን ያገኙት በስጦታ ነው ትላለች። ወደ 998 የሚሆኑ የኢትዮጵያ ንብረቶች አሉ። አብዛኞቹ የኢትዮጵያ ቤተክርስቲያን ንብረቶች ሲሆኑ በጉብኝቱ የነበሩ አንድ ፕሮፌሰር የነገሩኝ ደግሞ ኢትዮጵያ ውስጥ የሌሉ የቁርአን እትሞች እንዳሉ ነበር። እኔም በዓይኔ ያየኋቸውን በፎቶ ለማንሳት ችያለሁ። አስጎብኚዋ ባለሙያ በተጨማሪም በዚህ ዩኒቨርሲቲ የግዕዝ ቋንቋ ትምህርት እንደሚሰጥ ነገረችን። አስተማሪው ኢትዮጵያዊ ሆኑ ይሆን ብዬ ለጠየቅኩት ጥያቄ የሰጠችው መልስ ኢትዮጵያዊ እንዳልሆኑ ነው። አንድ ኢትዮጵያዊ ግን ከዚህ ተመርቀው በካሊፎርኒያ በአንድ ዩኒቨርሲቲ እንደሚሰሩ እንገልጻለን አለች። ይህን የነገረችን በጉብኝቱ መጨረሻ ላይ ነበር። ነገር ግን ቀደም ብዬ ያነሳሁትን ጥንታዊ የተለያዩ ቋንቋ ፊደሎች ያሉበትን ሰሌዳ አስታወስኩ። ከነዚህ ቋንቋዎች አንዱ በምስሉ እንደምትመለከቱት ግዕዝ ነው።
ወደ እቴጌ ጥሩ ወርቅ ስንመለስ ከባህሪም በተጨማሪ መልከኛ እንደነበረች ይነገራል። በዚህ በምስሉ ላይ የምትታየው ሴት እቴጌ ጥሩ ወርቅ ነች የሚሉም አሉ። ሌላ ማረጋገጫ ማግኘት አልቻልኩም። የእቴጌዋ ልብሶች አሁንም በእንግሊዝ ሀገር ቤተመዘክሮች ወይም ሙዚየሞች ይገኛሉ። የእሷ ነው የሚባለው የአንገት ሐብል ይህንን ይመስላል። የእቴጌዋ ካባም ይህን ይመስላል። በመቅደላ ዘረፋ በግል መዘረፍ ብቻ ሳይሆን የተዘረፉት ንብረቶች በጨረታ ስለተሸጡ በዚያን ጊዜ የዘመቱት የእንግሊዝ ዘማቾች ወደ የቤታቸው የወሰዷቸው ብዙ ንብረቶች ቀስ እያሉ ወደ ጨረታ እየቀረቡ ነው። ከዚህ ቀደም ለጨረታ የቀረበ ጋሻ በዶክተር አሉላ ፓንክረስት አስተባባሪነት ከጨረታው ወጥቶ በልዑል ኤርሚያስ ሳህለ ስላሴ ኃይለ ስላሴ አማካኝነት እንደገናም በዶክተር አሉላ በኩል ወደ ኢትዮጵያ ልመለስ ችሏል። አመሰግናለሁ ዶክተር አሉላ። እንግዲህ ይሄ ሙያ የተለመደ ሆኖ ባለፈውም የአፄ ቴዎድሮስ በልጅነታቸው ይዙታል የሚባል ጋሻም ይዘህ ወደ ኢትዮጵያ እንደተመለስክ የሚታወቅ ነው። ስለሱም አንድ አጭር ነገር ለተመልካቾች። መልካም። ከዚህ በፊትም እንደዚሁ በተመሳሳይ በልዑል ኤርሚያስ አነሳሽነት እንደዚሁም ያን ጊዜ የጋሻው በእንግሊዝ ሀገር በሚገኘው ኒውካስል በሚባል ከተማ ውስጥ ነበረ ለጨረታ የቀረበው እና ይህም ጋሻው እላዩ ላይ መቅደላ እና ዓመተ ምሕረቱ ስለተጻፈበት ይሄም በግልጽ የተዘረፈ ቅርስ በመቅደላ ጦርነት ወቅት የተዘረፈ መሆኑን ማረጋገጥ ስለተቻለ በጋዜጣም ቀርቦ ነበረ። እንደዚሁም በሶሻል ሚዲያ በሌሎችም በማህበራዊ ሚዲያ ቀርቦ ጨረታው እንዲሰረዝ ብዙ ጥረት ተደርጎ ነበረ። መጨረሻ እንደውም የእንግሊዝ ሀገር ፓርላማ አንድ ኮሚቴ ያላቸው ስለ ቅርስ ወደ አፍሪካ የመመለስ እነሱም ግፊት በማድረጋቸው ባለቀ ሰዓት የጨረታው ዋዜማ ቀን ነው የተሰረዘው እና እንደዚሁም ልዑል ኤርሚያስ በእሳቸው አነሳሽነት ይሄ ቅርስ ለጨረታ ከሚገባና የግለሰብ እጅ ከሚገባ ይልቅ ለኢትዮጵያ ሕዝብ እንዲመለስ ያደረጉት እና በቶሊዶ ሙዚየም የአርት ሙዚየም ውስጥ ታይቶ ለተወሰነ ጊዜ ታይቶ ከዛ ወደ ኢትዮጵያ ተመልሷል። በጣም አመሰግናለሁ። ያው ቶሌዶም አብሬ የነበርኩኝ ጋሻው ሲመለስ። እንግዲህ በሌላ ፕሮግራም እስከምንገናኝ በእርግጥ ሌሎችም ቅርሶች እንደሚመለሱ ተስፋለን። ወደፊት እንገናኛለን። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ይህ ጋሻም ቴዎድሮስ በልጅነታቸው ሲይዙት የነበረ መሆኑን ብገምትም ንብረቱ በእጅ እስከሚሆን ድረስ ላለመናገር ወስኜ ነበር። ያም የጋሻውን ዋጋ ከፍ እንዳያደርገው በማለት ነበር። ጋሻውም እንደ አፄ ቴዎድሮስ ጸጉር ሁሉ ኢትዮጵያ ገብቷል። የአቡኑን በጣም ውድ በአልማዝ የተሰራ ሐብል ከአስከሬናቸው ከአንገታቸው ላይ መንጭቆ የወሰደው ሰው ቤተሰቦች እስካሁን ያሰሙት ድምፅ የለም። ሌላው ታላቅ ቅርስ ደግሞ ኩራተ ርዕሱ ነው። እንደሰማሁት ከሆነ ይህ ቅርስ በዓለም አቀፍ ደረጃ በዘረፋ ተወስደዋል ከሚባሉ በከፍተኛ ደረጃ ከሚቆጠሩ ከ10 ቅርሶች አንዱ እንደሆነ ነው። ስለዚህ ቅርስ ታሪካዊነትና ግዝፈት ፕሮፌሰር ሙላቱ ወነህና ከዶክተር አሉላ ጋር ያደረግነው ውይይት በቪዲዮ በዩቱብ ለተመልካች ተለቋል። ይህ ቅርስም በአሁኑ ጊዜ በግለሰብ እጅ በፖርቱጋል እንደሚገኝ ነው የተገለጸው። አፄ ቴዎድሮስ ዘመናዊ ቤተ መዘክር ለመመስረት አስበው ብዛት ያላቸው ከጎንደር አብያተ ክርስቲያናት የተሰበሰቡ ንብረቶችን ወደ መቅደላ ወስደው ነበር።
ያንን ባያደርጉ ኖሮ ከሱዳን የመጣው ወራሪ የድርቡሽ ጦር በጎንደር ቤተክርስቲያናቱን በሙሉ ከአንድ በስተቀር በእሳት እንዳጋየው ሁሉ ንብረቶቹ የእሳት ቀለብ የሆኑ ነበር። ንጉሱ ያሰቡት በዚህ መልክ ባይሆንም አፄ ቴዎድሮስ ንብረቶችን ከጥፋት አድነዋል። ይህንን የእቴጌዋ የፀጉር ጌጥ ከጨረታ አስጥሎ ወደ ኢትዮጵያ እንዲመለስ ላደረጉ ከፍተኛ ምስጋና ማቅረብ ተገቢ ነው። ወጣቷ እቴጌ ጥሩ ወርቅ አባቷ ቢነግሱ ልዕልትም ትሆን ነበር። የኢትዮጵያ እቴጌዎችና ነገስታት ከጥቂቶች በስተቀር ብዙም ታሪካቸው አይነገርም። በነገራችን ላይ እቴጌ ጥሩ ወርቅ የዝነኛዋ የእቴጌ ጣይቱ ብጡል ያጎት ልጅ ነበረች። ውቤ ኃይለማርያም ብጡል ኃይለማርያም። እቴጌ ጣይቱም በአፄ ቴዎድሮስ አደባባይ ያደጉ ናቸው። ከዚህ በተጨማሪም የእቴጌ ጣይቱ ባል ዝነኛው የአድዋ ድል መሪ አፄ ምኒልክ ከ11 ዓመታቸው ጀምሮ በቴዎድሮስ አደባባይ ያደጉ ናቸው። የአፄ ምኒልክ የመጨረሻ መሐላቸው ሁለተኛ አባቴ ብለው በሚጠሯቸው ቴዎድሮስ ይሞት በማለት ነበር። የዚህ ጽሑፍ መረጃዎች ምንጭ በአብዛኛው መጽሐፉ ራሱ በአሁኑ ጊዜ ከ23 በላይ ከሚሆኑ መረጃዎች የተጠናቀረ የትርጉምና የአዲስ ስራዎች ጥምር ነው። ይህ የኢትዮጵያ ቅርሶች ወደ ሀገራቸው እንዲመለሱ የሚደረገው ጥረት ከቅርሶቹ ጀርባ የነበረውን የኢትዮጵያ የጋራ ታሪክ በመዘከር ወጣቱንና መጪውን ትውልድ ግንዛቤ እንዲያገኙበት በመሆኑ ሁሉም ዜጋ የዚህን ጥረት ውጤት ማጋራት ይጠበቅበታል። ምንም እንኳ 158 ዓመታት ቢቆጠሩም የእቴጌዋን ነፍስ ይማር። አመሰግናለሁ። ዶክተር ገበየሁ ተፈሪ